እሺ ከዚህ በመቀጠል ያው ወንድማችን ንጋቱና እህታችን አለምቱ ከዚህም በፊት እንደምናደርገው ከጋብቻ ትምህርት በፊት የደም ምርመራቸው ነው የምናደርገው። እንግዲህ ሁለቱም ተመርምረው ነፃ ናቸው መጋባት ይችላሉ ብሎ ዶክተር ወረቀት ጽፎልናል። እንኳን ደስ አላችሁ ካላችሁ አጨብጭቡላቸው። ከዚህ በመቀጠል ወንድማችን ንጋቱ ደጀኔ በጌሮ ቃለ ሕይወት ቤተክርስቲያን አባልና አገልጋይ የምንወደው ታማኝ ወጣት ነው ማጋባት ትችላላችሁ ብሎ ቤተክርስቲያን ደብዳቤ ልኮልናል። ምቀኝነትን ያደርጋል። አጨብጭቡላቸው። አሁን እህታችን አለሚቱ ከበባ ደግሞ በአንደኛ ዳርሻ ቃለ ሕይወት ቤተክርስቲያን ታማኝ ታታሪ አገልጋይ ነች፣ ወጣት ነች፣ ማጋባት ትችላላችሁ ብሏል። እሷ እንግዳም ስለሆነች ከንጋቱ በላይ ለእሷ ጨብጡላችሁ። ከዚህ በመቀጠል የቃል ኪዳን ፕሮግራም ነው የምንሄደው። እሺ እኔ ወንጌላዊ ደመቀ አንተን ወጣት ንጋቱ ደጀኔን እጠይቃለሁ። ወይዘሪት አለምቱ ከበባ የቃል ኪዳን ባልሽ ሚስት እንድትሆን ወደሽ ልታገቢ በእግዚአብሔርና በዚህ ሕዝብ ፊት ቃል ኪዳን ትገባላታለህ? አዎ ይገባላታል። በደንብ አጀብ። እሺ ከዚህ በመቀጠል እጠይቅሻለሁ። እኔ ወንጌላዊ ደመቀ አንቺ አለምቱ ከበባ ወጣት ንጋቱ ደጀኔ የቃል ኪዳን ባልሽ እንዲሆን ልታገቢ በእግዚአብሔርና በዚህ ሕዝብ ፊት ቃል ኪዳን ትገቢያለሽ? አዎ ይገባለሁ። በደንብ አጨብጭቡ። እኔ ወጣት ንጋቱ ደጀኔ አንቺን ወይዘሪት አለምቱ ከበባን የቃል ኪዳን ሚስቴ እንድትሆኚ ወድጄ ሳገባሽ ሞት እስኪለየን ድረስ በደስታም በሐዘን በማግኛትም በማጣት በበሽታና በጤንነት ጊዜ ሁሉ ታማኝ ታዛዥና አፍቃሪ ባል እንደሚሆንልሽ በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን እገባልሻለሁ። በደንብ ይጨበጨብ። ለዚህም ቃል ኪዳን ምልክት እንዲሆንልሽ የቃል ኪዳን ቀለበት አጠልቅልሻለሁ። አንደኛ እኔ ወይዘሪት አለምቱ ከበባ
አንተን ወጣት ደጀኔ ንጋቱ ደጀኔ ንጋቱ ደጀኔ የቃል ኪዳን ባሌ እንድትሆን ወድጄ ሳገባ ሞት እስኪለየን ድረስ በደስታም በሐዘን በማግኘትም በማጣት በበሽታና በጤንነት ጊዜ ሁሉ ታማኝ ታዛዥና አፍቃሪ ምስት እንደሚሆንልህ በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን እገባልሃለሁ። ለዚህም ቃል ኪዳን ምልክት እንዲሆንልህ በእግዚአብሔርና በዚህ ሕዝብ ፊት የቃል ኪዳን ቀለበት አጠልቅልሃለሁ። እሺ ከዚህ በመቀጠል የሻማ ማብራት የሚያበሩበት ጊዜ ነው የሚሆነው። ለብቻቸው እንደነበሩበት ጊዜ የብቻቸውን አንዳንድ ሻማ አብርተው ያሳያሉ። ከዛ በመቀጠል በአንድነት በአንድ ሻማ ላይ ያበራሉ። እያጨበጨበን እንጠብቃለን እኛ መሪዎችና አገልጋዮች ወደዚህ እንዲመጡ ጋብዛለሁ። አብረን ስለነሱ ትዳራቸውን እንጸልያለን። መሪዎችና አገልጋዮች ወደዚህ ጋብዛለሁ። ተመስገን ይታል